ከነገ በስቲያ ኢትዮሪካ የተሰኘ አዲስ አልበሙን የሚለቀው ድምፃዊ ቴዲ አፍሮ ብልጽግና ከዚህ ቀደም ያቀረበለትን ጥያቄ እምቢ ማለቱ ተሰምቷል። ከዚህ ቀደም የመንግስት ሹመኛ የነበሩትን የፍልስፍና ምሁሩ ዶክተር ዮናስ ዘውዴ የቴዲ አፍሮ ጋዜጣዊ መግለጫ ታግዷል መባሉን ተከትሎ አነጋጋሪ መረጃን በማህበራዊ ትስስር ገጹ አጋርቷል። በትግራዩ ጦርነት ሰዓት መንግስት ለቴዲ አፍሮ ደጋግሞ ጥያቄ ቢያቀርብም እምቢ ማለቱን ዶክተር ዮናስ ዘውዴ በማህበራዊ ትስስር ገጹ አጋርቷል። ዶክተር ዮናስ ቴዲን በአካል እንደሚያውቀው ገልጾ ለሉና ዘመቻው እንዲቀሰቅስ ብዙ ተለምኖ ብዙ ተጎትጉቶ ነበር። ይህን በሚያስተባብረው ግለሰብ ማለት ነው። እሱ ግን ወይ ፍንክች ብሏል። በሌላ ጊዜ ደግሞ ማዲንጎ አፈወርቅ ያረፈ ጊዜ አንድ ክስተትም ተፈጥሮ ነበር። ሌላ ጊዜ ደግሞ እንዲሁ የሆነ ነገር ተከስቷል። የተከለከለው በእነዚህና መሰል ሰበቦች ከሆኑ ልክ አይደለም፣ አሳ ጎርጓሪ እንዳይሆን ነገሩ በማለትም ዶክተር ዮናስ ዘውዴ አስተያየታቸውን ሰጥተዋል። ለ8 ዓመታት በጉጉት ሲጠበቅ የነበረው የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ድምፅ ዳግም ሊሰማ ቀናት ብቻ ቀርተውታል። የሙዚቃ አፍቃሪ ሁሉ ትኩረት ኢትዮሪካ በተሰኘው አዲስ አልበም ላይ አርፏል። ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ከምሽቱ 12 ሰዓት ላይ ድምፃዊው ከአድናቂዎቹና ከጋዜጠኞች ጋር ሊገናኝ ስለ አዲሱ የጥበብ ስራው ሊያወራ ቀጠሮ ተይዞ ነበር። አርቲስት ቴሌቪዥንም ይህንን ትልቅ ክስተት በቀጥታ ስርጭት ወደ ሚሊዮኖች ቤት ለማድረስ ከድምፃዊው ጋር ስምምነት ፈጽሞ ካሜራዎች አዘጋጅቶ ነበር። የሁሉም አይንና ጆሮ ወደዚያው አቅንቶ ነበር። ነገር ግን ነገሮች የታሰቡትን ያክል አልተጓዙም። ያልተጠበቀና ጥብቅ የሆነ ትዕዛዝ ድንገት ወረደ። በጉጉት ሲጠበቅ የነበረው የኢትዮሪካ ጋዜጣዊ መግለጫ መታገዱ ተነገረ። አርቲስት ቴሌቪዥንም የጀመረውን ዝግጅት አቋርጦ የቀጥታ ስርጭቱ እንዲሰረዝ ተገደደ። የጠበቀው ህዝብ ቅር ተሰኘ። የዝግጅቱም ድባብ በድንገተኛ ውጥረት ተተካ። የነገሩ መዘዝ ግን በዚህ ብቻ አላበቃ። ማክሰኞ ረፋድ ላይ የአርቲስት ቴሌቪዥን ዋና ስራ አስፈጻሚን ጨምሮ ከፍተኛ የስራ ኃላፊዎች ባልተለመደ ሁኔታ ጥሪ ደረሳቸው። አቅጣጫቸውም ወደ ኢትዮጵያ መገናኛ ብዙሃን ባለስልጣን ዋና መስሪያ ቤት ነበር። በቴዲ አፍሮ ዙሪያም የመንግስት ከፍተኛ አመራሮችን ጨምሮ የተለያዩ ግለሰቦች የግል ምልከታቸውን አጋርተዋል። የግል ምልከታቸውን ካጋሩ ግለሰቦች መካከልም ረዳት ፕሮፌሰር ነብዩ ባዬ ይገኙበታል። ነብዩ ባዬ ያጋሩት መልእክትም እንደሚከተለው ይነበባል። የሼፊልድ ዌንዝዴይ ደጋፊ ሆነች ለትንሳኤ የሼፊልድ የዋንጫ ዘፈን አውጥተሽ የአርሰናል፣ የሊቨርፑል፣ የማንቸስተር፣ የሲቲ ብሎም ሁሉም የሊጉ ቡድኖች ደጋፊዎች እንዲሁም ጊዜያቸውን ሁሉ በጾምና በትጋት ያሳለፉ የትንሳኤው ምዕመናን በዘፈን ይደንሳሉ ብለሽ ከጠበቅሽ ዓለሙንም ኳሱንም በሰመመን ነው የምታዩ ማለት ነው። ኳስ ጨዋታው በሚታይበት ቀን የተኛሽ ማታ በስካር መንፈስ በምታዩ የሃይላይት የጨዋታ ዘገባ ተመስርተሽ ስለ ሊጉ ቁርር በሚል ድምፅ ለመተንተን እንዳትሞክሪ ኳስ አዋቂዎች ይመክራሉ። የካታንጋም የትሪቡንም የሚስማር ተራ የከማናንሽም ተቀማጮች ምክር ይለግሳሉ። ሃላንድ ሃዋርድ መስሎች እንዳትሳሳች የሊጉ ተከታታዮች ያሳስባሉ። ወይ ኳሱን በደንብ ተመልከቺ ወይ ስለማታ ሀድራ ቀሽረሽ አንቆርቁሪ። ግን ደግሞ ሼፊልድ ዩናይትድ በዚያኛው ሊግ በሻምፒዮንሺፕ ውራ መሆኑን ራሷ አታውቂ ይሆናል። በስመ ዩናይትድ ማንቸስተር ዩናይትድ ያው ዩናይትድ ነው ብለሽ ማንቸስተር መስሎሽ ይሆናል። ሁሉን አጭሰሽ በጭስ ተደብቀሽ አትመልከች ባክሽ በማለት ረዳት ፕሮፌሰር መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ይህንን ተከትሎም ብዙዎች በረዳት ፕሮፌሰር ነብዩ ባዬ ከፍተኛ የተቃውሞ ትችት እያሰሙ ይገኛሉ። ከፕሮፌሰር ነብዩ ባዬ በተጨማሪ አቀናባሪ ካሙዙ ካሳ አድርሱለት የሚል መልእክቱን በማህበራዊ ትስስር ገጹ አጋርቷል። በሌላ በኩል ደግሞ ሙሉ ቃል የተባለ የቴዎድሮስ ካሳሁን ቴዲ አፍሮ ወዳጅ የሚከተለውን መልእክት በማህበራዊ ትስስር ገጹ አጋርቷል። ሁሌም በኩራት እንደምለው ቴዲ ሽበት ነው። በቀለም ልታጠፋው ልትደብቀው ብትሞክር ከስር በጥበብ በርካታ ይፈካል። ተደብቆ መጉላት ይችልበታል። በምላጭ ልታጠፋው ስትለፋ ጭራሹን ይበዛል። በጥቁር ሻሽ የማታስረው የሀገር ሽበት ሳንዘራው ያጭድ ነው። ያለ ጊዜው የበቀለ ሽበት ብቻ አትልፋ። ቴዲ ወጣት መሳይ ሽማግሌ ነው። ለመጥፋት ስንቃረብ በግጥም መክሮ በዜማ አራርቶ ከልባችን የሚያስታርቀን ወጣት መሳይ ሽማግሌ ነው። ከፍቅር እስከ ሀገር ልብና አድማሱ ለሰፋለት አኗኗሩ ምሳሌ አንደበቱ ፈዋሽ ለሆነለት የዘመናችን መልክ ጥበብና እድሜ ይትረፍረፍለት በማለትም ሙሉ ቃል ለቴዎድሮስ ካሳሁን ቴዲ አፍሮ ያለውን አክብሮት በማህበራዊ ትስስር ገጹ